በቴሌብር ሱፐር አፕ መተግበሪያ እንዴት መመዝገብ ይቻላል? የቴሌብር መተግበሪያን ከጉግል ፕሌይ ስቶር፣ አፕ ስቶር እንዲሁም የሁዋዌ ስልክ ተጠቃሚ ከሆኑ ከአፕ ጋላሪ ቴሌብር ብለው በመፈለግ አውርደው ለአገልግሎቱ መመዝገብ ይችላሉ። በቴሌብር ሱፐር አፕ ሲመዘገቡ ሁለት አይነት አካውንት የመክፈቻ አማራጮች ያሉ ሲሆን ፈጣን አካውንት ይክፈቱ የሚለውን ቢመርጡ የግል መረጃው በኢትዮ ቴሌኮም በኩል የሚሞላ ሲሆን ከእርስዎ የሚጠበቀው መረጃው ትክክል መሆኑን በመመልከት ማረጋገጥ ይሆናል። ነገር ግን የቴሌብር ደረጃው ደረጃ 1 ስለሚሆን ማስቀመጥ ማስተላለፍና ለግብይት መክፈል የሚችሉት የገንዘብ መጠን ዝቅተኛ ይሆናል። በተጨማሪም የአነስተኛ ብድር አገልግሎት ማግኘት ስለማይችሉ አቅራቢያው የሚገኝ የኢትዮ ቴሌኮም የአገልግሎት ማዕከል ወይንም የቴሌብር ወኪሎች ጋር በአካል በመቅረብ ደረጃውን ከፍ ማድረግ ይጠበቅብዎታል። በራስ አገዝ አካውንት ይክፈቱ የሚለውን ቢመርጡ ደግሞ ሙሉ መረጃውን በራስዎ የሚሞሉ ሲሆን መታወቂያውንና ራስዎን ፎቶ በማንሳት አሁናዊ መረጃውን ሲያስገቡ የቴሌብር ደረጃውም 3 ሆኖ ይመዘግቦታል። ዋነኛ ጥቅሙም የተቀማጭ የሚያስተላልፉት ለግብይት የሚከፍሉት እንዲሁም የብድር መጠን እስከተፈቀደው ከፍተኛ ጣራ ድረስ ለማግኘት ብቁ ይሆናሉ። ለመመዝገብ በመጀመሪያ አዲስ አካውንት ይክፈቱ የሚለውን ይምረጡ። በመቀጠል ደንብና ሁኔታ የሚለውን አንብበው መስማማትዎን ይግለጹ። ፈጣን አካውንት ይክፈቱ ወይንም በራስ አገዝ አካውንት ይክፈቱ የሚለውን ይምረጡ። የሞባይል ቁጥሩን በማስገባት ማረጋገጫ ቁጥር ለማግኘት የሚለውን ይጫኑ። ቀጥሎ ባለ 6 አሃዝ የማረጋገጫ ቁጥር በአጭር የጽሑፍ መልእክት ይደርሰዎታል። የደረሰዎትን የማረጋገጫ ቁጥር ያስገቡና ይቀጥሉ የሚለውን ይጫኑ። የግል መረጃውን መሙላትዎን ካረጋገጡ በኋላ ይቀጥሉ የሚለውን ይጫናሉ። በመቀጠል በአጭር ጽሑፍ መልእክት የሚስጥር ቁጥር መለያ ወይንም ፒን ይደርሰዎታል። የደረሰዎትን የሚስጥር ቁጥር መለያ ወይንም ፒን በመጠቀም ወደ መተግበሪያው ይገባሉ። አገልግሎቱን መጠቀም ለመጀመር የሚስጥር ቁጥሩን በአዲስ በመቀየር ይቀጥሉ የሚለውን ይጫኑ። በመጨረሻም የቴሌብር አካውንትዎን በተሳካ ሁኔታ መጀመሩን የሚገልጽ አጭር የጽሑፍ መልእክት ይደርሰዎታል። ቴሌብር ሱፐር አፕ እጅግ ቀላል፣ ፈጣን፣ ምቹና አስተማማኝ